ቀጣዩ በአመት 1 ሚሊዮን የሚያስገኝ ስራ ነው። ይህንን ስራ ለመስራት የሚያስፈልጋችሁ እጃችሁ ብቻ ነው። ማንኛውን እቃዎች በእጇ በመያዝ ፎቶ ታነሳለች። ያ እንደ ማስታወቂያ ይሆናል። ሰዓት፣ ሌሎች ነገሮችን። እናም ስራውን ለመጀመር መጀመሪያ እጃችን ማየት ጀምራለች። እኔ እንጃ ይህንን እጅ ይሆናል ብላችሁ ነው? ለማንኛው እንየው። መጀመሪያ እንዳየሁት ጥፍርህ ትንሽ ወደ ውስጥ ገባ ያለ ነው። በልሽ እንግዲህ በልስቲ አንተ አምጣው። ይሄ ደግሞ እጅ ጸጉሩ መልቷል። እንዲሁ ዝም ብዬ ሳየው ከይሄኛው የመጀመሪያው ይሻላል። ምንድን ነው የምትለው? እንዲሁ ምን ማድረግ አልችልም። ያየሁት ነው የምናገረው። ያንተ እጅ አላየሁትም ጂሚ። ጥሩ ይመስላል። አሁን ያንተ ግን ትንሽ ቆዳህን ላይ መስራት አለብክ። እጃችን ላይ ትንሽ የሚስተካከሉ ነበሩ። ለእኔና ለካር ቀላል ነበረ። ነገር ግን ለሌዘር ይህ ስራ ምናልባት ሊያዋጣን ይችላል። ተሞክረው። የስራው አካሄድ የሚሆነው በጣም ቀላል ነው። ልክ እንደዚህ ከተዘጋጀ በኋላ አንዳንድ ብራንዶችን እጅ ላይ ማስገባት ነው። ለምሳሌ ሰዓቶችን። ከዛ እነዚህ ፎቶዎች በተለያዩ ስክሪኖችን በአሜሪካና በተለያዩ ቦታዎችን ይለጠፋሉ። እሺ ሰዓቱ በጣም አሪፍ ይመስላል። መጀመሪያ ሰው በጣም ቀላል ይሆናል ብዬ ገምቼ ነበር፣ ግን በጣም ትዕግስት ይፈልጋል። ሰዓቱ እባብ ላይ የታሰረ ነው የሚመስለው። ተመልከት እስቲ አንቲ ስሪው እንየው። አረ ሰዓቱ የተለያየ ነው የሚመስለው። እኔ ሲይዘውና እሷ ስትይዘው። ሁል ጊዜ በዚህ ስራ ሰዓቶችን ብቻ አይደለም፣ አንዳንዴ ወጣ ያሉ ነገሮችን ሊኖሩ ይችላሉ። ለምንድን ነው የፈራው? ምክንያቱም ያ ሰውዬ እባብ ይዞ አይቼዋለሁ። ተረጋጋ ሰውዬ ተረጋጋ። አንድ እጅን በዚህ ታደርጋለህ፣ አንድ እጅ ደግሞ አንተ በዚህ ትደግፈዋለህ። አሁን እሱ ሰዓቱንም ድርጅቱንም እያስተዋወቀ ነው። በቀጣይ ደግሞ ይህንን ነገር መያዝ አለብህ። ይህን ነገር ግን ምንም አይጎዳኝም አይደል? ምንም አይጎዳም። እሺ ቶሎ በል። ከዚህ ስራ ራሴን አግያለሁ። አሁን ወደ መጨረሻውና ወደ ዋናው ስራውን ልንሄድ ነው። በአመት $10 ሚሊዮን የሚያስገኝ ስራ።